በመጀመሪያ ጥያቄያችን ምንድነው የሚለው list and explain the instrument for the protection of human rights የሰው ልጅ መብቶችን ለመጠበቅ በመጀመሪያ ላይን ባይ ላይን ስንረዳው human right ማለት የሰው ልጅ መብት ማለት ነው። የሰው ልጅ መብቶችን ፕሮቴክት ለማድረግ ለመጠበቅ የሚያገለግሉ መሳሪያዎች ምን ምንድን ናቸው ነው የሚለው። ስለዚህ አሁን የሰው ልጅ መብቶች ማለት የመኖር የመልበስ ምናምን ናቸው። እነሱን ለመጠበቅ ሰው ልጅ መብቱን ተጠብቋል ለማለት ለማረጋገጥ የሚያገለግሉ መሳሪያዎች ምን ምንድን ናቸው የሚለውን እናያለን። አሁን ቀድመው ወደሱ ከመግባታችን በፊት የሰው ልጅ መብት ምንድነው የሚለውን ኢንትሮዳክሽን understanding human rights. Human rights are basic freedoms and entitlements that belong to every individual. Human rights ወይም የሰው ልጅ መብት ማለት ለሁሉም ልጅ ወይም ለሰው ልጅ በሙሉ የተሰጠ አንድ ሀገር ምናምን አይደለም የሚሰጠን ሰው ብቻ በመሆናችን የሚሰጠን regardless of their nationality ሰው ለሆነ ሰው በሙሉ የዘሩን ማን ነው ብሔረሰቡን ዘሩን ጾታውን እንዲሁም ማህበራዊ ሁኔታውን የዝቅተኛ ነው ባለስልጣን ነው ምናምን የሚሉ ነገሮች ሳንታይ የሚሰጥ መብት human right ይባላል። ያ human right ደግሞ ምንድነው ኢሹ የሚያረጋግጥልን dignity let's check what it means ክብር ክብርን የሚያረጋግጥ ፌርነስን ፍትሃዊነትን ፕሮቴክሽን ፍሮም ኦፕሬሽንስ ከማንኛውም ነገር ሰለባ መሆን መጠበቅን ያረጋግጣል ማለት ነው። ይሄ የሰው ልጅ መብት ማለት ነው። ምንድነው ጥቅሙ ደግሞ ካለን serves a legal framework that protects individuals from violation እነዚህ human rights የሚባሉት እንደ ህጋዊ እንትናቸው የሚሆኑት የህግ አይነት ፍሬምወርክ ሆነው የሰው ልጅ መብትን የሚጠብቁ ናቸው human rights የሚባሉት። ለምሳሌ እኔ አንድ ግለሰብ ቢኖር የመብላት የመጠጣት የመኖር ያሻውን የመናገር የሚያስበውን ነገር በሙሉ የመፈጸም መብት አለው አንቲል እንትን እስከሆነ ድረስ ህጋዊ እስከሆነ ድረስ ማለት ነው። ስለዚህ ያ መብቱ ቢጣስ human right ኢንስትሩመንቶች ምን ያደርጋሉ ይሄ ህግ ተጥሷልና በዚህ አግባብ ይሄ የጣሰው ሰው ይሄ መቀጣት አለበት ስለዚህ የተጣሰው ደግሞ ይሄን አለመካስ አለበት እያለ እነዚህ አይነት ፍሬምወርክ የሚያመቻችልን ነገሮች በሙሉ human right ኢንስትሩመንት ይባላሉ። they establish legal and more standard that nations in ለምሳሌ አንድ ሰው ልጅ መብት አለ ምናምን ብቻ ከሚባልና የሆነ የሚጠብቀው ነገር ሲኖር አይደለ ሴፍ የሚሆነው ስለዚህ ሌጋል ፍሬምወርክ ሆኖ ጀስት እንደ በህጋዊ መልኩ የሰው እንትኖችን የሚጠብቅ ኢንስትሩመንት ወይም መሳሪያ ነው human right ኢንስትሩመንት የምንላቸው ማለት ነው። የዚህ አሳይመንት ቶታሊ የዚህ አሳይመንት አላማው ምንድነው የሁማን ራይት ኢንስትሩመንቶችን በኢንተርናሽናል ሪጂናል እና ናሽናል ሌቭል ነው የሚከፋፈሉት በዚህ ቶታሊ ዳይሬክትሊ አንሰር ጥያቄያችን ነው የሚሆነው ብንጠየቅ ሁማን ራይት ኢንስትሩመንቶች ስንት ናቸው ሶስት ናቸው ኢንተርናሽናል ሪጂናል እና ናሽናል ሌቭል ናቸው ያሉት ስለዚህ እነዚህ ነገሮች ማብራራት ማወቅ ይጠበቅብናል ማለት ነው። እና የነዚህ ነገሮች ደግሞ ሚናቸው ምንድነው ለሁማን ራይትን በመጠበቅ ዙሪያ ምንድነው ሚናቸው እንዲሁም ደግሞ to examine Ethiopia's commitment to human rights protection እና በሶስተኛ ደረጃ ደግሞ የኢትዮጵያን የሁማን ራይት ፕሮቴክሽን ምን ይመስላል ምን ድክመት አለበት ምንድነው ቻሌንጁ እንዲሁም ምን ቢደረግ ደግሞ መስተካከል እንዳለበት ሪኮመንዴሽኖቻችንን እናስቀምጣለን ማለት ነው። አሁን let's get into work then international human rights ኢንስትሩመንቶች the first እዚች ጋር ለሶስት ነው የሚከፈሉት ብለናል የመጀመሪያው ኢንተርናሽናል ይሄው እዚች ጋር ኖቲት ያረኩላችሁ ነው ሪጂናል ሁማን ራይት ኢንስትሩመንት ናሽናል ሁማን ራይት ኢንስትሩመንት ሶስቱን ነው የምናየው በዋነኝነት ኢንተርናሽናል ሁማን ራይት ኢንስትሩመንት ማለት የሰው ልጅ መብቶችን በኢንተርናሽናል ሆነው እንደ ዓለም አቀፍ ሆኖ የሚጠብቅ ኢንስትሩመንት መሳሪያ ነው። ለምሳሌ እስቲ ቼክ እናድርግ ዩኒቨርሳል ዲክላሬሽን ኦፍ ሁማን ራይት ዩኒቨርሳል ዲክላሬሽን ኦፍ ሁማን ራይት የተሰራው በዩናይትድ ኔሽንስ ነው ዩናይትድ ኔሽንስ ማለት ሙሉ የዓለም ህብረት ነው የዓለም ህብረቶች በሙሉ የገቡበት በ1948 ነው የረቀቀው UDHR ይባላል በውስጡ ሁማን ራይት እንዴት መጠበቅ እንዳለበት ምናምን ነው ኖርማሊ ሌጋሊ ባይንዲንግ አይደለም በህግ አስገዳጅነት ላይ የለውም
አሁን ለምሳሌ የኢትዮጵያ መንግስት አለ። የኢትዮጵያ መንግስት ዩኤን ገብቷል። በህግ በኢትዮጵያ መንግስት አስገዳጅነት ውስጥ የለም። ነገር ግን ዩኤን ውስጥ የገቡ ሰዎች ማነው ሀገራቶች እነዚህ መብቶች እንዲያከብሩ ህግ ተርምስ ኤንድ ፖሊሲ ነው ፈርመው ስለገቡ ውስጡ ያሉትን የሁማን ራይት ዲክላሬሽኖችን ያከብራሉ ማለት ነው። ኖርማሊ አሁን አንድ ሰው ቢጣስበት ናሽናል ሌቭል እምቢ ቢባል ሪጂናል ሌቭል እምቢ ቢባል ማለት ተደማጭነት ካላገኘ በኢንተርናሽናል ሌቭል ስሞታ ማሰማትና እንትን ማለት ይችላል ማለት ነው። በውስጡ ምንድን ነው ያለው የሚባለው ስናይ ደግሞ ዘ ራይት ቱ ላይፍ የመኖር መብት፣ የነፃነት እና የእኩልነት መብቶችን አጠቃሎ የያዘ በውስጡ አለ ማለት ነው። ስለዚህ እነዚህ ምንድነው የሚያደርጉት? እነዚህ መብቶች ካሉ አንድ ኢትዮጵያ ውስጥ አንድ ሰው እነዚህ መብቶች ቢነሳና እነዚህ መብቶችን ማንም ያስከብርለት ማለት ነው። ኢንተርናሽናል ሁማን ራይቶች ራሱ ይቺ ሀገር ኢትዮጵያ የምትባል ሀገር በዩኤን ውስጥ ተፈራርማ ስለተገኘች ይሄ መብት ደግሞ ስላላሟላች ብሎ ኖርማሊ ዳይሬክትሊ ኢትዮጵያ ሪፊውዝ ካደረገች ኢትዮጵያ ራሷ የምትቀጣበት አግባብ ይኖራል። ኢትዮጵያ ደግሞ ሪፊውዝ ካላደረገች እነዚህ ነገሮች የነፈጉት ሰዎች ይቀጣሉ ማለት ነው። ኖርማሊ በሙሉ ስታዩ ሌጋሊ ባይንዲንግ አለ፣ በህግ አስገዳጅነት የለውም። ነገር ግን አንድ ሀገር ስሟንም ያለማጣት ሁለተኛው ሁማን ራይትም ግዴታ ነገር ስለሆነ ዘይ በቃ ኢንፍሉዌንስ ይደረጋሉ በዚህ ህግ እና ህግ መንግስታቸውን እስከ ማሻሻል ድረስ ደርሰዋል ማለት ነው። እስቲ ኢንተርናሽናሊ ኮሚት የተደረጉ ሁማን ራይት ስምምነቶችን እንይ። ኢንተርናሽናል ኮንቬንት ኦን ሲቪል ኤንድ ፖለቲካል ራይት አለ ICCPR። ይሄ ደግሞ ምንድነው የዓለም አቀፍ የሲቪል እና ፖለቲካል ራይት የሰውና የፖለቲካዊ መብቶች ቃል ኪዳን ይባላል። ይሄ መብት ስምምነት የነፃነት መብት እንዲሁም ፍሪደም ኦፍ ስፒች በነፃ የማውራት ፌር ትራያል ኤንድ ፖለቲካል ፓርቲሲፔሽን ማለትም በተለያዩ ቦታ ላይ የመሳተፍ በፖለቲካሊ የመሳተፍ መብቶችን የያዘ ነው። በማን ነው የሚሰራው? ይሄኛው በሁማን ራይት ኮሚቴ ነው የሚሰራው። በሰው ልጆች መብት የሰው ልጅ መብት ኮሚቴ ነው የሚሰራው ማለት ነው። ሌላው ኢንተርናሽናል ኮንቬንት ኦን ኢኮኖሚክ ሶሻል ኤንድ ካልቸራል ራይት በዚህ መብት ላይ ደግሞ ምንድነው ፓርቲሲፔሽን ነው ሞር የያዘው ICESCR ይባላል። በማን ነው የሚሰራው? ኮሚቴውን በማሁን ለምሳሌ አንድ ማህበራዊ ድርጅት አለ። የማህበራዊ ጉዳዮች ቢሮ ማየት ትችላላችሁ። የማህበራዊ ጉዳዮች ቢሮ ኢንተርናሽናል ያለው ምንድነው የሚያደርገው? ማንኛውም ሰው መስራት እንዳለበት፣ መማር እንደሚችል፣ ጤናውን መጠበቅ እንደሚችል፣ በማህበራዊም በኩል ማንኛውም ሰው መገደል ምናምን ሴፍ መሆን እንዳለበት ያብራራል። የፖለቲካዊም የካልቸራዊ እነዚህ ነገሮች በኢንተርናሽናሊ አሜንድ ተደርጓል። ስለዚህ ማን ነው የሚሰራቸው? ማህበራዊ ጉዳዮች ጽህፈት ቤት የባህል ዘርፉ በባህል መልክ ያሉ ነገሮችን ይጠብቃል። ማህበራዊ በማህበራዊ እንዲሁም ደግሞ በኢኮኖሚያዊ እንትኖችንም ደግሞ ፓርቲሲፔሽን ምናምኖችን ይይዛል ማለት ነው። ይሄ ICESCR ይባላል። ኢንተርናሽናል የማህበራዊ ኢኮኖሚያዊ እና ባህላዊ ቃል ኪዳን ስምምነት ይባላል ማለት ነው። ይሄ ኢንተርናሽናሊ በማን ነው አሜንድ የተደረገው? ዩኤን ውስጥ ባለ ህግ ነው አሜንድ የተደረገው። እነዚህ ነገሮች በሙሉ ኢንተርናሽናል ያሉትን ስታዩ አዶፕት ያደርጓቸው ዩናይትድ ኔሽን አሴምብሊዎች ናቸው። ምን ሁማን ራይት አሴምብሊዎች፣ የሁማን ራይት ጠቅላይ እንትኖች ማለት ነው። እስቲ ስፔሻላይዝድ ደግሞ ቀጥታ ዳይሬክትሊ ሁማን ራይትን አይጠብቁም፣ ነገር ግን ኢንዳይሬክትሊ የሚጠብቁ ነገሮች እስቲ አሁን ለምሳሌ ቀድመን ኮንሰፕቱን ይሄ ሴቶችን ነው የሚጠብቀው። እዚች ጋር የምታዩት ሴቶችን ብቻ ነው። የሴቶችን ዲስክሪሚኔሽን የሚያጠፋ እንትን ነው ሴዳው ይባላል። የሚያጠፋ መብት ስምምነት ነው። ይህም በዛ ውስጥ የረቀቀ ነው። ሌላው ኮንቬንሽን ኦን ራይት ኦፍ ቺልድረን ደግሞ ለማንኛውም ዓለም ላይ ላሉ ህፃናቶች ለተፈራረሙት ለህፃናት ህፃናት እንበለው በቃ ሴቶች ህፃናት ተጠበቁ ማለት ደግሞ አንድ እንትን አካባቢ ምናምን ተጠበቀ እንደማለት ነው። ሴቶችና ህፃናት ናቸው ደካማ ነገር ያላቸው ማለትም እንደ መብታቸውን በማስከበር ምናምን ስለማይችሉ ኢዝሊ እነዚህ ሴፍ ይሆናሉ። በሁለቱም ውስጣቸውን እንዳለ ዲፕሊ እንገባለን። ሌላው ኮንቬንሽን አጌንስት ቶርቸር ማለት ጥቃት ነው። ከጥቃት ሰለባ ያለመሆን መብት ነው። ጥቃት የሚጠብቅ ነው። ይሄ ኮንቬንሽን አጌንስት ቶርቸር ካት ይባላል። ሌላው ኢንተርናሽናል ኮንቬንሽን ኦን ፕሮቴክሽን ኦፍ ራይት ኦፍ ሚግራንት ወርከር
ስደተኛ እንትኖችን የሚጠብቅ መብት ነው ይሄኛው። ምንድነው የሚያደርገው? አሁን ለምሳሌ ከኢትዮጵያ ወደ የተለያዩ ሀገሮች ወደ አረብ ሄደው እንትን ያሉ ሰዎችን መብት በትክክል ሴፍ አይደረግላቸውም። ስለዚህ እነሱ የሚጠብቅ ደግሞ መብት አለ። ይህ ስደተኞችን ላይ የሚጠብቅ ነው። ይህ ደግሞ ከጥቃት ሰለባ ከመሆን ነፃ የመሆን መብት አለ። እዚች ጋር ደግሞ የሴቶችን ከተለያዩ ዲስክሪሚኔሽን ወደታች የሚያደርግ ምናምን የተለያዩ እንትኖችን የሚጠብቅ ሴፍ የሚያደርግ መብት ነው ማለት ነው። ኮንቬንሽናል ራይት ኦፍ ቺልድረን ደግሞ ህፃናቶችን ሴቭ የሚያደርግ ሴቭ ብቻ ሳይሆን ለህፃናቶች የተስማሙት ስምምነት ነው። ያ ባይንድ ካልተደረገ እንትን ይደረጋል። ማንኛውም እንትን ውሳኔ ተላልፎ ሊሆን ይችላል የሆነ ነገር ይደረጋል ማለት ነው። እስቲ እኛ ህፃናቶች ስለሆነ ሲአርሲ የሚለውን ነገር እናይ። ኮንቬንሽናል ሁማን ራይት ኮንቬንሽን ኦን ዘ ራይት ኦፍ ዘ ቺልድረን ሲአርሲ ይባላል በአጭር ስሙ። በአጠቃላይ 54 አንቀጽ አለው። ከ1 እስከ 42 አንቀጽ ያለው ህፃናት መብቶቻቸውን እንዲያውቁ የሚያደርግ ነው። ኦቨርቪው አንድ ሁለቱን ልናይ እንችላለን። ከታች ደግሞ ከ43 እስከ 54 ደግሞ መንግስትና የተለያዩ አካላት እንዴት ነው ይሄን መብት ማስጠበቅ ያለባቸው የሚለውን ነገር ያሳያል ማለት ነው። እሺ እስቲ እንግባና ይኸው እናንብብ የተወሰነ ዩናይትድ ኔሽንስ ኮንቬንሽን ኦን ዘ ራይት ኦፍ ቺልድረን ዘ ቺልድረንስ ቨርሽን ነው። ዘ ዩናይትድ ኔሽንስ ኮንቬንሽን ኦን ዘ ራይት ኦፍ ቺልድረን ኢዝ ኢምፖርታንት አግሪመንት ባይ ካንትሪስ ሁ ሃቭ ፕሮሚስድ ቱ ፕሮቴክት ቺልድረንስ ራይት የህፃናትን መብት ለመጠበቅ የተስማሙ ሀገራቶች ስምምነታቸው ነው ማለት ነው። ዘ ኮንቬንሽን ኦን ዘ ራይት ኦፍ ዘ ቺልድረን ኤክስፕሌን ሁ ቺልድረን አር ኦል ዘ ራይት በቃ ሁሉም መብቶቻቸው ኃላፊነታቸው እና መንግስት ምን ማድረግ እንዳለበት ምናምን የሚያሳይ መብት የያዘ ነው ማለት ነው። ይሄን ዘንድ ሲሆን ለምሳሌ የተወሰነ ነገር ነው። ማንኛውም ህፃን ማለት ከ18 ዓመት በታች የሆነ ሰው ነው። ስለዚህ እኛ አብዛኞቻችን ከ18 ዓመት በታች ስለሆነ እነዚህ መብቶች አሉን ማለት ነው። እነዚህ መብቶች ሲኖሩን ደግሞ ዛር ጀስት አንዱ ኢንስትሩመንት ናቸው። እነዚህ ስፔሻላይዝድ ኢንስትሩመንት ይባላሉ። ለምሳሌ ኦል ቻይልድ ሃቭ ኦል ዘ ራይት ኖ ማተር ሁ ዘይ አር ዌር ዘይ ሊቭ ዋት ዘ ላንጉዌጅ ዘይ ስፒክ ዋት ዜር ሪሊጅን ኢዝ ዋት ዘይ ቲንክ ዘይ ሃቭ በቃ ያው ዲዜብል ይሁኑ አይሁኑ ወንድ ይሁን ሴት ይሁኑ ምንድነው የሚለን ኖ ማተር ሁ ዜር ፓረንት ፋሚሊስ ኖ ቻይልድ ሹድ ቢ ትሪትድ አንፌርሊ ኦር ኢን ሪዝን በማንኛውም ነገር ፍትሃዊ ባልሆነ መንገድ ትሪት መደረግ የለባቸውም። ሁሉም ህፃናት ልጆች እኩል ናቸው። ኢኳሊቲ ኢኩዊቲ እያለ እንደዚህ በሙሉ 54ቱም አንቀጾች አሉ ማለት ነው። ይሄ ጀስት ቪዥዋላይዝ እንድናደርገው እንዲጠቅመን ነው። አንዱ የሁማን ራይትን ሴቭ የሚያደርግ ኢንስትሩመንት ነው ማለት ነው። ኢንተርናሽናል ያሉ ነገሮችን ጨርሰናል። ይሄን ይመስላሉ። ዲፕ ባንገባም ይሄን ይመስላሉ። አሁን ደግሞ ወደ ሪጂናል እንግባ። ሪጂናል ምን ማለት ነው ስንል ዋና እንደ ኮንቲኔንት ብላችሁ አስቡት። ሪጂናል ማለት ኮንቲኔንቶችን የያዘ ለምሳሌ አሜሪካ፣ አፍሪካ፣ አውሮፓ እያለ በየሪጅኖች የሚሰራ ነው። እስቲ አሁን አፍሪካ ውስጥ ሁማን ራይት ምን ይመስላል? እንዴት ነው የሚጠበቀው? ምን አይነት ትሪቲዎች አሉ የሚለውን ስናይ አፍሪካ ቻርተር ኦን ሁማን ኤንድ ፒፕልስ ራይት ACHPR በ1981 የጸደቀ ነው። ለሁማን ራይት ፒፕል የጸደቀ የአፍሪካን ቻርተር የሚባል አለ። ሌላ አፍሪካን ካርታ ኦን ሁማን ፒፕል ኤንድ ራይት ይሄ ደግሞ ማንኛውም መብቶች በተጫሱ ቁጥር የሪጂናልም የናሽናል ማንኛውም ነገር ሲጣሱ ወደ አፍሪካን ካርት ይሄዳሉ። የመብቶች መጣስ ማንኛውም ፍርድ ቤት ነው አፍሪካን ካርት የሚባለው ማለት ነው። ሁማን ፒፕልስ ራይት የሚለው እስቲ አውሮፓ ላይ ምን ይመስላል? አውሮፓ ዘ ሞስት ሰክሰስፉል የሆነ እንትን ያላቸው ሁማን ራይት ሴቭ ነው የሚያደርጉት እነሱ ዩሮፒያን ኮንቬንሽን ኦን ሁማን ራይት እነሱ ምንድነው እንትናቸው ሁሉንም ሁማን ራይት የወጡ ትሪቲዎችን ሳይን በማድረጋቸው እንዲሁም ራሳቸው አዶፕት ማድረጋቸው ትልቅ በሁማን ራይት ላይ የሚያከብሩ ሀገሮች ናቸው። ዩሮፒያን ኮንቬንሽን ኦን ሁማን ራይት የሚላለ በ1950 ነው የወጣው። ዩሲ ሞር ከዩኤን ጋር ቅርብ ነው አመት ነው የራሳቸውን ያወጡት። ዩሮፒያን ካርታ ኦፍ ሁማን ራይትም አላቸው። በዚህ ደግሞ እነዚህ ህጎች ሲጣሱ እዚህ የአውሮፓያን ካርት ሄደው ማንኛውም ነገሮች ዲል ይደረጋሉ ማለት ነው። ኢንተር አሜሪካን ሁማን ራይት ሲስተምስ በአሜሪካ ውስጥ ለውስጥ ብቻ ያሉ ሁማን ራይት ሲስተሞች አሉ። አሁን አሜሪካ ኮንቬንሽን ሁማን ራይት አለ። እንደዛውም ደግሞ እንደነቀድሙ እንትን አለው ካርታ አለው ማለት ነው። ይሄ ሪጂናል ይባላሉ። በአፍሪካ በአውሮፓ እና በአሜሪካ ያሉት ሪጂናል ሁማን ራይት ኢንስትሩመንት ይባላሉ። አሁን ደግሞ ወደ ናሽናል እንምጣ።
አሁን ናሽናል ላይ ስናይ ሁሉም ኮንቴክስት በኢትዮጵያ ምን ይመስላል አሁን የአውሮፓን አሁን የማንኛውም ሀገሮች የፍራንስ፣ ግሪክ ማንኛውም ብናይ የእያንዳንዳቸው ከየሀገር የተለያየ ነው እንትን ያላቸው። ስለዚህ እኛ ደግሞ መጽሐፋችን ላይ በተዘረዘረው የኢትዮጵያን ኮንቴክስት እንይ። የኢትዮጵያን ኮንስቲቱሽን ኤንድ ሁማን ራይት የኢትዮጵያ ህገ መንግስት እና ሁማን ራይት እንዴት ናቸው የሚለውን ስናይ በፌደራል ዴሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ኤፍዲአርኢ ኮንስቲቱሽን በ1994 በወጣው አዲሱ ማለትም ያው ኮምፓይልድ የሚባለው እና ሞደርን የሚባለው ነው። ከዛ በኋላ አፕዴት የተደረገው ስለሆነ ሰርቫስ ዘ ፕራይመሪ ሌጋል ፍሬምወርክ ፎር ሁማን ራይት ስለ ሁማን ራይት ለመጀመሪያ ጊዜ የጨመረ እንትን ነው ኮንስቲቱሽን እዚህ ላይ ነው የተጨመረው በ1994። ሞር አሁን ካለንበት ሰዓት አሁንም አፕዴት መደረግ ቢቀረውም በኋላ ቻሌንጅ ላይ እናየዋለን። ነገር ግን ሁማን ራይት ተካቶ የመጣው በ1994 በወጣው የፌደራል ዴሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ኮንስቲቱሽን ላይ ነው ማለት ነው። ቻፕተር 3 ኦፍ ኮንስቲቱሽን አሁን ለምሳሌ አንቀጽ 3 ላይ ብንሄድ ፈንዳሜንታል ራይት ኤንድ ፍሪደም ኢንክሉዲንግ እኩልነት፣ ነፃነት እንዲሁም ፍትህ የማግኘት መብቶችን ያስቀመጠ ነው። ስለዚህ እነዚህ ነገሮች ሁማን ራይትን ለመጠበቅ አንዱ ኢንስትሩመንት ነው ማለት ነው። እስቲ ናሽናል ሁማን ራይት ኢንስቲትዩሽን ኢትዮጵያ ስፔሻላይዝድ የሆኑ ቨርዥኖችን ስናይ ኢትዮጵያን ሁማን ራይት ኮሚሽን አለ፣ የሰው መብት ኮሚሽን ኢንቨስቲጌት ሁማን ራይት ቫዮሌሽንስ ኤንድ ኢንሹርስ ሌጋል ኢንፎርስመንት ማንኛውም የሰው ልጅ መብት ጥሰት እየፈለገ እነዛን ደግሞ በህግ ኢንፎርስ ወይም ይቀጣል ማለት ነው። ሌላ ኦፊስ ኦፍ ኦምቡድስማን ይባላል፣ የኢትዮጵያ እንባ ጠባቂ ድርጅት ማለት ነው። ሲቲዘን ፍሮም ገቨርንመንት አቢዩዝ ኤንድ አድሚኒስትሬቲቭ ኢንጀስቲስ በመንግስት የሚፈጸምባቸውን ሊሆን በማንኛውም ነገር የሚፈጸምባቸው ስፔሻሊ በመንግስት ነው። አሁን ለምሳሌ አንድ የመንግስት እንትን ባለስልጣን ወይም አመራር ባለ ጉዳዮቹን በፍትሃዊ መልኩ እያስተናገደ ካልመጣ ይሄ በኢትዮጵያ እንባ ጠባቂ ኮሚሽን ነው ይታየው ማለት ነው። ኢንዲፔንደንት ጁዲሻሪዎች አሉ፣ ኢንሹርስ ሌጋል ፕሮቴክሽን ኤንድ ኢንፎርስመንት ኦፍ ሁማን ራይት። ኢንዲፔንደንት ጁዲሻሪ ማለት ከማንኛው ነገር ገለልተኛ የሆኑ ቤዝ የሚያደርጉትም ላይ ነው የኢትዮጵያ ህገ መንግስት ላይ ብቻ ቤዝ አድርገው የሚሰሩ ኖርማሊ እንትኖች ማለት ነው። ካርቶች ወይም ፍርድ ቤቶች እነሱም አንዱ ሁማን ራይት እንዳይጣስ የሚያስችሉ እንትኖች ናቸው ማለት ነው። ኢትዮጵያ ኮሚትመንት ቱ ኢንተርናሽናል ሁማን ራይት ትሪቲስ ኢትዮጵያ ምን አይነት ነው እንትኗ ከኢንተርናሽናል ሁማን ትሪቲ ላይ ምን ትመስላለች የሚለው ስታይ አብዛኛው ሳይኔተር ኦፍ ሜጀር ዩኤን ባልቀደም ኢንተርናሽናል ላይ ያየነው የዩኤን እና የአፍሪካን እንትኖችን ዩኒየን ሁማን ራይት ኮንቬንሽኖችን በሙሉ ፈርማለች። ነገር ግን ብትፈርምም ይሄ በሙሉ ነገር ቢኖርም ቻሌንጅ ኢምፕሊሜንቴሽን ላይ ቻሌንጅ አለ። ከታች ቻሌንጁን ኒው ቶፒክ አድርገን የምናየው ነው ማለት ነው። ፖለቲካሊ በኢኮኖሚ ብዙ ፋክተር ቢኖረው መፈረሟ ፕራክቲካሊ ፓርቲሲፔት ታደርጋለች። ነገር ግን ቻሌንጅ አለበት። እስቲ ቻሌንጆቹን እንይ። አንደኛ ላክ ኦፍ ስትሮንግ ኢንፎርስመንት ሜካኒዝም። ኢንፎርስመንት ማለት የመተግበር አቅም የመተግበር አቅም የለውም ማለት ነው። ጀስት አሁን አንድ ህፃን ልጅ አሁን እዚህ ጋር እንደዚህ ብለን ተራ ነገር ብናወጣ ሁሉም ህፃን ልጆች እነዚህ መብቶች ማወቅ ግዴታ አለባቸው። ህጋቸውን ካላወቁ እንደተከበረላቸው አያውቁም ማለት ነው። ስለዚህ ይህን ነገር የማሳወቅ መብት ነበረበት። ነገር ግን ኢትዮጵያ መንግስት በሰዓት እያሳወቀም አይደለም። ኖርማሊ ዲል እያደረገበት ስላልሆነ አንደኛ የሆነ ነገር ቢጣስም ሄዶ መርምሮ እንትኖችን ሶልቭ የማድረግ ነገር የለበትም። ሁለተኛ ደግሞ ፖለቲካል ኢንተርፈረንስ ኤንድ ሰቨርኒቲ ኢሹ። አንደኛ ፖለቲካሊ ነው ሞልድ ማድረግ። አሁን እዚህ በአሁን ባለንበት ከረንት ሳይን ብናይ የሰው ልጅ መብት ተነካ ተብሎ እንትን ከማለት ይልቅ በፖለቲካ ያሉ ጦርነቶች ምናምን ላይ ስለሚያተኩር እንዲሁም የሉዓላዊነት ጉዳይ ላይ ነው እንጂ ወደ ውስጥ የሰው ልጆች መብቶች ላይ እንትን ማንኛውም ምን ደረሰባት የሰው ልጅ ዲኒፋል ደርሶበታል ያሉ ነገር ማየት ነገር የለበትም ማለት ነው። ሌላው ሪሶርስ ኤንድ ኢንስቲትዩሽናል ኮንስትሬንትስ። ሌላው ደግሞ ምን ያጣል? ገንዘብ በጀት ያጣል። እንዲሁም ደግሞ በቂ ሪሶርስ ሁማን ሪሶርስን ጨምሮ አሁን ለምሳሌ በአንድ ሀገር ሁማን ራይት እንትን ኮሚሽኖች ካሉ በእያንዳንዱ ከተሞች ገብተው ማንኛውም የሚሰነዘሩ ነገሮችን አሁን ለምሳሌ እኔ ይሄ ነገር አልተከበረልኝ ብሎ እና ራሱን የቻለ ምን ያስፈልገዋል? ቢሮ የለውም። ነገር ግን ያስፈልግ ነበረ ማለት ነው። ስለዚህ በእነዚህ አንግሎች ስናየው
የኢትዮጵያ ሁማን ራይት ሪሶርስ አጥቷል። እንዲሁም ደግሞ በቂ የሆነ ገንዘብ እና ሜኒ ዴቨሎፒንግ ኔሽን ኢንክሉዲንግ ኢትዮጵያ ስትራግል ዊዝ ፋይናንሻል በገንዘብ እና በሁማን ሪሶርስ ላይ እጥረት ያጋጥማቸውና እነዚህ ኢንፎርስ የማድረግ ችግር ያጋጥማቸዋል ማለት ነው። እስቲ አሁን ደግሞ እንደማጠቃለያ ምን አየን የሚለውን ነገሮች ደግሞ ኦቨርቪው እናድርግ ማለት ነው። ኮንክሉዥን ላይ ስናይ ሰማሪ ኦፍ ኪ ፋይንዲንግ ሁማን ራይት ኢንስትሩመንት በምንድን ነው የተባባልነው? በኢንተርናሽናል በዩኤን እንዲሁም ስፔሻላይዝዶችን አይተናል። ሲአርሲን የመሰለ አይሲኤስአር እንዲሁም የተለያዩ የሴዳው ምናምን የመሳሰሉ ሴቶችን ህፃናቶችን የሚጠብቁ መብቶችን አይተናል። ሪጂናል ደግሞ ማለት በአሜሪካ በአፍሪካ እና በአውሮፓ ያሉ የሁማን ራይት ኢንስትሩመንቶች ናቸው። ኢንስትሩመንት ስንል ምን ተባብለን ነበረ? ሁማን ራይት እንዳይጣስ የሚያደርጉ መሳሪያዎች ናቸው። ሌላ ናሽናል ሌቭል በኢትዮጵያ ኮንቴክስት አይተናል። ኢትዮጵያ ውስጥ ያሉ የሁማን ራይት እንትኖች አሁን የእንባ ጠባቂ ቢሮ፣ የሁማን ራይት ኮሚሽን እያሉ አይተናል። እነሱም እንዴት ምን አይነት ቻሌንጅ እንዳለባቸው አይተናል ማለት ነው። እነዚህ ኢንስትሩመንት ፕሮቫይድ ሌጋል ፕሮቴክሽን በህግ ደህንነት የሚጠብቁ ናቸው መብቶችን። ግን ምንድነው ኢትዮጵያ ውስጥ መወር ምንድነው ቻሌንጅ በመፈጸም ዙሪያ ችግር ያጋጥማቸዋል ማለት ነው። ኢትዮጵያ has made commitment to human rights but still face obstacle in implementation. ዘሜን አሁን ብዙ ጊዜ እየደጋገምን ያለነው ነገር ምንድነው? ኢትዮጵያ ብዙ ኮሚትመንቶችን አድርጋለች። ዩኤን ላይም ኤዩ ላይም የራሷ የሆነ ናሽናል ሁማን ራይት ኢንስትሩመንት አላት። ነገር ግን ኢምፕሊሜንቴሽን ላይ ችግር ያጋጥመዋል። ችግሮቹንም ዘርዝረናል። ስትሮንግ ኢንፎርስመንት ላክ የለውም። ሪሶርስ እና የተለያዩ ሁማን ሪሶርስ እና እንዲሁም ፋይናንሻል ሪሶርስ የለውም። እንዲሁም ፖለቲካል ኢንተርፈረንስ ይኖርበታል ማለት ነው። በመጨረሻ ምንድነው የኛ ሪኮመንዴሽን? ሁማን ራይት ኢንስቲትዩሽኖች ስሩ ቤተር ፋይንዲንግ ኤንድ አውቶኖሚ ጥሩ የሆነ ተግባራዊ የሚሆን ህጎችን በማውጣት ሳይን ማድረግ። ሌላው ደግሞ ብዙ ካንትሪዎች አሁን ሳይን ያደረጉ ካንትሪዎች አሉና ህዝቦቻቸው ያንን መብቶች ቢያገኙ የበለጠ ሉዓላዊ ካንትሪ ስለሚሆኑ ብዙ ሀገሮች ቢገቡ ይሄ እንደ ኢንተርናሽናል ኮንቴክስት ነው። በኢትዮጵያ ኮንቴክስት ደግሞ ብናየው ኢምፕሊመንት ማድረግ በቂ ሪሶርስ ማመቻቸት የመሳሰሉ የኛ ሪኮሜንዴሽን ነው። ጀስት ምን ቢደረግ አሪፍ ነው በሚለው ማለት ነው። ኖርማሊ ትምህርታችን ማለት የሆነ ነገር ከተማርነው አንፃር የሆነ ሶሉሽን መፈጠር ስለሆነ ማለት ነው። ኢንሃንሲንግ ኢንተርናሽናል ኮኦፐሬሽን ፎር ሞኒተሪንግ ኢንፎርስመንት ጀስት ፈርሟል ወይም ኮሚት አድርጓል ብቻ ከመባል ይልቅ በኢምፕሊሜንቴሽን ላይ ያሉ ነገሮችን ክሮስ ቼክ ማድረግ እንዲሁም ማስተካከል ነው ኢንሃንስ ማድረግ። ሌላው ፕሮሞቲንግ ሁማን ራይት ኤዱኬሽን ቱ ኢንክሪዝ አዌርነስ ኤንድ ኮምፕላያንስ። አሁን ለምሳሌ በቺልድረን ኮንቴክስት ብዙ ልጆች መብቶቻቸውን አያውቁም ብለናል። መብቶቻቸውን ቢያውቁ ተከራክረው ትልቅ ቦታ የሚደርሱና ተጨቆን የመጡ ልጆች ስላሉ እነዚህ መብቶቻቸውን ቢያውቁ ቢማሩ መንግስትም የአዌርነስ መድረክ ምናምን እየፈጠረ ቢያስተምር የኛ ሪኮሜንዴሽናችን ነው ማለት ነው።